ዛሬ ስኬትን በስልክ እናገኘዋለን። ምን ይፈጠራል? ምንስ ይለናል? አብረን እናየዋለን። በዚህ ቪዲዮ እኔና እናንተ በምን ላይ ፎከስ ማድረግ እንዳለብን የሚያስተምር አጭር ታሪክም ተካትቶበታል። ይህ ታሪክ አንድ ባለታንኳ ተሳፋሪዎችን ያስተማረበት ድንቅ ታሪክ ነው። እስከ መጨረሻው ብትመለከቱት አንድ ነገር ይዛችሁ እንደምትሄዱ እርግጠኛ ነኝ። ቪዲዮውን ላይክ እያደረጋችሁ ጀምሩት። እንቀጥል። መነሻ ቁጥሩ የኢትዮጵያ ነው ወይስ የሳውዲ አረቢያ ብሎ ነገር የለም። በማንኛውም መነሻ ይሰራል። ሄሎ አቶ ስኬት እንዴት ኖት? እግዚአብሔር ይመስገን። ቅድም ደውለው ቤት ግብዣ ስላለ ከተግባር ጋር አብራችሁ ነው ብለውኝ ነበር። አዎ፣ ግን ተግባር ወዴት እንደወጣ የለምና ብቻዬን መምጣት እችላለሁኝ? አይቻልም። ተግባር ይመጣል ብለውት ነው? በቃሽ። እንደው አቶ ስኬት እንደው እንደ ድፍረት አይቁጠሩልኝና ደካምነቴን አይተው እንዳያችሁት ነው። መቼም ቢሆን ስኬት ብቻችን እንድንሄድበት አይፈልግም። ማባባልና አንዳንድ ስጦታዎችን ይፈልጋል። እኔና እናንተ ሁል ጊዜ ስኬት ቤት ለመግባት እጅ መንሻ እንደሚያስፈልግ እንዘነጋለን። ዋናው ቁልፉን ወይም ደግሞ እጅ መንሻው ደግሞ ተግባር ነው። ብዙዎቻችን በውጭ የቆምነውም ቁልፉን ረስተን ወደ ቤት ለመግባት ስለምንጠባበቅ ነው። ይህን የሚያስተምር አንድ አጭር ታሪክ እንመልከት። አንድ ትልቅ ፕሮፌሰር ባህርን ተሻግሮ ወደ ሌላ ሀገር ለመሄድ በአንድ ባለታንኳ ተሳፈረ። ሰውየው ዓለም ያወቀው ምሁር ሲሆን ባለታንኳው ደግሞ ማንበብና መጻፍ የማይችል ሰው ነው። ጉዞው ረጅም ነበር። ፕሮፌሰሩ በጉዞው ላይ ባለታንኳውን ዝቅ አድርጎ ይመለከተው ነበር። እንዲህም አለው፣ ለመሆኑ አንተ ስለ ስነ ከዋክብት የምታውቀው ነገር አለ ብሎ ጠየቀው። ሰውየውም በትህትና አይ ጌታዬ፣ እኔ ምንም አላውቅም አለው። ፕሮፌሰሩም እየሳቀ ግማሽ ህይወትህ በከንቱ ጠፍቷል አለ። መልሶም ፕሮፌሰሩ ስለ ታሪክና ስለ ስነ ጽሑፍስ ምን የምታውቀው ነገር አለ ሲል ጠየቀው። ባለታንኳው አሁንም ጌታዬ፣ እኔ ምንም አልተማርኩም፣ የማውቀው ታንኳ መቅዘፍ ብቻ ነው አለ። ፕሮፌሰሩም እንደገና ግማሽ ህይወትህ በከንቱ ጠፍቷል፣ በድንቁርና ነው የኖርከው ብሎ አሸፎበት። ታዲያ በጉዞው መሃል ድንገት ሰማዩ ተለወጠ። ኃይለኛ ነፋስና ማዕበል መጣ። ባህሩን ይቆጣ ጀመር። ታንኳዋ በማዕበሉ መወዛወዝ ጀመረች። ውሃ ወደ ታንኳዋ እየገባ ነው። በዚህ ጊዜ ባለታንኳው ወደ ፕሮፌሰሩ ዞር ብሎ ጌታዬ፣ ለመሆኑ ዋና ትችላለህ ብሎ ጠየቀው። ፕሮፌሰሩ እየተንቀጠቀጠ አይ በፍጹም አልችልም አለው። ባለታንኳውም እንዲህ አለው፣ እኔ ግማሽ ህይወቴ እንደጠፋ ነግረኸኝ ነበር። እንግዲያውስ ሙሉ ህይወትህ ሊጠፋ ነው። እኔ የተማርኳቸው መጻሕፍት የሉም፣ ግን ራሴን ከዚህ ማዕበል የማድንበት ተግባራዊ ጥበብ አለኝ አለው ይባላል። የኛም ችግር እንደዚህ ነው። የተለያዩ መጽሐፍት እናነባለን፣ ሞቲቬሽናል ስፒች እናዳምጣለን። ወደ ተግባር ስንመጣ ግን ዜሮ ነን። እኔ ፕራክቲካሊ የራሴን ህይወት ነው እየነገርኳችሁ ያለው። እናንተ ደግሞ ራሳችሁን ተመልከቱ። ተግባር ላይ ነው ሞር ፎከስ የምታደርጉት ወይስ የሚለውን ማለት ነው። ስኬት ደግሞ የሚመጣው ከምናውቀው ብቻ ሳይሆን ትልቁን ድርሻ ከምናደርገው ነገር ማለት ያወቅነውን ማለት ነው። በተለይ እዚህ ጋር በደንብ ልናስታውሰው የሚገባው ጉዳይ ስልካችንን ከፍተን በቀን 5 እና 6 አነቃቂ ቪዲዮዎችን እናያለን። ስለ ስኬት እናውቃለን፣ ስለ ቢዝነስ እናውቃለን፣ የቢሊዮነሮችንም ታሪክ እንደዛው። ግን አንድ እውነት ልንገራችሁ፣ ይህ ሁሉ ብቻውን አይሰራም። ማዕበሉ ሲመጣ ፕሮፌሰሩን ያነበባቸው 1000 መጻሕፍት አልታደጉትም። እኛም እንደዚህ ሆነን መረጃውን ጭንቅላታችን ውስጥ እናከማቻለን እንጂ እጃችን ላይ ምንም ስራ የለም። ሞቲቬሽን አላርም እንጂ ሊፍት አይደለም። በራሱ ወደ ላይ አይወስደንም። አይጠቅምም እያልኩ አይደለም። ሞቲቬሽን ወደ ላይ ማውጫ ደረጃ ነው። ነገር ግን ደረጃው እግራችንን ካልረገጠውና ካልወጣንበት ዝም ብሎ ተቀምጦ ይኖራል። ባለታንኳ ዋና የለመደው ውሃ ውስጥ ገብቶ ነው። እኛ ግን ጅም ለመግባት ሰኞ እንጠብቃለን። ቢዝነስ ለመጀመር ትልቅ ካፒታል እንጠብቃለን። ሶሻል ሚዲያ ለመጀመር ደግሞ ምርጥ ካሜራ እንጠብቃለን። ብዙ ጊዜ የምንሳሳተው ተነሳሽነት ይምጣልኝና እሰራለሁ ብሎ ማሰብ ነው። እውነታው ግን ተቃራኒ ሆነ። መስራት ስንጀምር ነው ተነሳሽነት የሚመጣው። ዛሬውኑ የመጀመሪያውን እርምጃ ካልወሰድን ነገም የምንገኘው ዛሬ ባለንበት ቦታ ነው። አሁን ያነበብነው መጽሐፍ አንዴ እናስቀምጠው። ስለ ስኬት ማውራት ትንሽ እናቁም። ዓለም ዋጋ የምትሰጠው ለምናውቀው ነገር ሳይሆን በምናውቀው ነገር ተመስርተን ለምናደርገው ተግባር ብቻ ነው። እዚህ ላይ ልብ ማለት ያለብን ተግባር ደግሞ ብቻውን አለቃ ነው ማለት አይደለም። እዚህ ላይ የቅድሙ ባለታንኳ ሁለተኛ ሲመለስ ሌላኛው ተሳፋሪ ያስተማረበትን መንገድ እንመልከት። ተሳፋሪው ባለታንኳው በሚቀዝፍባቸው 2 መቅዘፊያዎች ላይ ጽሑፍ ተጽፎባቸው ተመለከተ።
በአንደኛው መቅዘፊያ ላይ እምነትና እቅድ የሚል ጽሑፍ ተጽፎባቸዋል። በሁለተኛው መቅዘፊያ ላይ ደግሞ ተግባር የሚል ጽሑፍ ተጽፎበታል። ተጓዡም እየሳቀ ለምንድነው እንዲህ ብለህ የጻፍክባቸው ብሎ ጠየቀው። ቀዛፊውም ምንም ሳይናገር እምነት በሚለው መቅዘፊያ ብቻ መቅዘፍ ጀመረ። ታንኳዋ ባለችበት መዞር ጀመረች እንጂ አንድ እርምጃ ወደፊት አልሄደችም። በመቀጠል ተግባር በሚለው መቅዘፊያ ላይ ብቻ መቅዘፍ ጀመረ። አሁንም ታንኳዋ ወደ ሌላ አቅጣጫ መዞር ጀመረች። በመጨረሻም ቀዛፊው ሁለቱን መቅዘፊያዎች አጣጥሞ መቅዘፍ ሲጀምር ታንኳዋ በቀጥታ ወደ ማዶ መሻገር ጀመረች። ባለ ታንኳውም እንዲህ አለው፣ በህይወት ማዶ ለመሻገር እቅድ ብቻውን አይበቃም፣ ተግባር ብቻውን አያዋጣም። ሁለቱም ሲጣመሩ ግን ስኬት የግድ ይሆናል አለው ይባላል። በአጠቃላይ እኔና እናንተ ከዚህ ቪዲዮ የምንማረው በህይወታችን ምን ያህል እናውቃለን ሳይሆን አቅጣጫ በማስቀመጥ ምን ያህል ወደ ተግባር ቀይረነዋል የሚለው ነው። ዛሬውኑ ይህን ቪዲዮ ከተመለከትን በኋላ በተግባር አንድ ነገር መጀመር ከ1000 ሞቲቬሽናል ስፒች ማዳመጥ ይበልጣል። ቪዲዮውን አንድ ነገር ከተማራችሁበት ቻናሉን ሊያደርግ ሰብስክራይብ አድርጉት። ይመቻችሁ።